Zago. Your game, your culture. Argentina! La Roja! La Albiceleste! Spain. Argentina. ሆድና ጀርባ የሆነው 23ኛው የዓለም ዋንጫ ፍጻሜ በስፔን ተጫዋቾች ኬስ ውስጥ ተደብቀው ያመሹት አርጀንቲናውያን ከ16 ዓመታት በኋላ የስፔንን ታሪክ የደገመችው የቶሬዝ ጎል ሜሲን ማስቆም የቻለው የሉዊስ ዴ ላ ፉንቴ አስገራሚ ታክቲክ ልጅ አባቱን የበለጠበት ጨዋታ የመምህሩን ደስታ የነጠቀው ደቀ መዝሙር የ4 ዓመት እና የ16 ዓመት የረሃብ ጦርነት በሜት ላይፍ ስቴዲየም ኒውዮርክ ኒው ጀርሲ ስቴዲየም የ2026 የዓለም ዋንጫ ፍጻሜ ጨዋታ ስፔን ሶስት ጊዜ ሻምፒዮናዋን አርጀንቲናን 1-0 በሆነ ውጤት አሸንፋ ለራሷ ሁለተኛ የሆነውን የዓለም ዋንጫ ወደ ማድሪድ የወሰደችበት ከ16 ዓመታት በፊት የደቡብ አፍሪካ ዓለም ዋንጫ ስፔን በታሪኳ ለመጀመሪያ ጊዜ ሻምፒዮን ስትሆን ባለቀ ደቂቃ ግቧን ያስቆጠራት ኢኔስታ ነበር ይዞ ገብቶ ዋንጫውን በክብር ያስቀመጠው። እንደ ላሚን ያማል፣ ዳኒ ኦልሞ፣ ኩባርሲና ባይና የመሳሰሉ ወጣት ኮከቦችን ያሰለፈችው ስፔን ዋንጫውን ከ16 ዓመታት በኋላ ወደ ቤቷ ለመውሰድ አኮብኮባለች። በመላው ውድድር ማራኪ እግር ኳስ ሲያሳይ የነበረው የላሮሃዎቹ ስብስብ የአውሮፓን የበላይነት ለማረጋገጥ ቆርጦ እንደተነሳ አመጣጡ ያስታውቅ ነበር። በነበረው የመጀመሪያው አጋማሽ ጨዋታም ስፔን 64% የኳስ ቁጥጥር ብልጫ ስትወስድ አርጀንቲናውያን 36% ዝቅተኛ የኳስ ቁጥጥር ነበራቸው። እንዲሁ አርጀንቲና በመጀመሪያው አጋማሽ ምንም ኢላማውን የጠበቀ የግብ ሙከራ አላደረገችም። በዚህ ሁኔታ የመጀመሪያው አጋማሽ ተጠናቀቀ። በስፔን በኩል አለኝታዋ ሮድሪ በመሃል ሜዳ ላይ ሆኖ ጨዋታውን በበላይነት ሲመራ፣ አርጀንቲናውያን ግን ወደ ኋላ ፈግፍገው የስጋት ቀጠናቸውን ለመጠበቅ ተገደዱ። በመደበኛው 90 ደቂቃ ስፔን ከ15 በላይ የግብ ሙከራዎችን ብታደርግም የአርጀንቲናው ግብ ጠባቂ ኢሚሊያኖ ወይም ዲቡ ማርቲኔዝ ግን እንደ ባቢሎን ግንብ የስፔንን ኢላማዎች ሁሉ መመከቱን ተያይዞታል። ማርቲኔዝ አስደናቂ የተባሉ 10 እና ከዚያ በላይ ኳሶችን በማዳን የዓለም ዋንጫ የፍጻሜ ክብረ ወሰንን መስበር ችሏል። በተለይም በመጨረሻው ደቂቃ ላይ ላሚን ያማል ያሻማትን አስደናቂ ቅጣት ምት ማርቲኔዝ በአየር ላይ ተወርሮ ሲያድን መላው ተመልካች በአድናቆት ነበር ያጨበጨበለት። Lamine Yamal! Oh, what a save! Emi Martinez made quite a... አርጀንቲና በመደበኛው ሰዓት አንድም ወደ ግብ የተመታ ሙከራ ማድረግ ባትችልም ጨዋታውን ግን በነበረበት የጽናት መንፈስ 0-0 በሆነ ውጤት ወደ ተጨማሪ ሰዓት መውሰድ ችላለች። ነገር ግን የመደበኛው ጨዋታ ሊጠናቀቅ ጭማሪ ሰዓት ላይ ሲደርስ በአርጀንቲና ላይ ከባድ የቀይ ካርድ በትር ከስሎቫኒያዊው ዳኛ ወደቀባት። አማካዩ ኤንዞ ፈርናንዴዝ ነው በስፔን ወጣት ተከላካይ ፓው ኩባርሲ ላይ በሰራው ከባድ ጥፋት በሁለት የቢጫ ካርድ ቀይ ካርድ ተመልክቶ ከሜዳ የተሰናበተው። ይህ ክስተትም የጨዋታው ሚዛን ወደ ተቃራኒ ቡድን ላመዘነ ባት አርጀንቲና እንደገና እንኳንም ዘንቦብሽ እንዳለም ጤዛነሽ የሚያስብል ነበር። አርጀንቲና በ10 ተጫዋቾች ብቻ ቀሪውን 30 ደቂቃ ለመጋፈጥ ተገደደች። ተጨማሪው ሰዓት ሲጀመር ስፔን ተጭና መጫወቷን ቀጠለች። የላሮሃዎቹ አሰልጣኝ ሉዊስ ዴ ላ ፉንቴ ያደረጓቸው ተቀያሪዎች ጨዋታውን ወሰኑት። በ106ኛው ደቂቃ ላይ በሁለተኛው ተጨማሪ ግማሽ መጀመሪያ ፔድሮ ፖሮ በረጅሙ ያሻማትን ኳስ ኒኮ ዊሊያምስ እግሩም ሁኔታ በጭንቅላቱ ዝቅ አድርጎ ሲያወርዳትና ወደ መሃል ሲመልሳት ተቀይሮ የገባው የባርሴሎና አጥቂ ፌራን ቶሬዝ በግራ እግሩ ድንቅ አጨራረስ ኳሷን የዲቡ ማርቲኔዝ መረብ ላይ ማሳረፍ ቻለ። የ106ኛው ደቂቃ ወሳኝ የቅብብል ሁነት ላሚን ያማል ለፔድሮ ፖሮ በረጅሙ ለኒኮ ዊሊያምስ እንደገና በቴስታ ወደ ኋላ የመለሰውን ኳስ ፌራን ቶሬዝ በግራ እግሩ ጎል አደረጋት። ስታዲየሙ በስፔናውያን ደስታ ድምጽ ሲናወጥ አርጀንቲናውያንን ግን ጸጥ አደረጋቸው። ከጎሉ በኋላ አርጀንቲናውያን በ10 ሰውም ቢሆን ወደ ጨዋታው ለመመለስ የመጨረሻ ጥረታቸውን አደረጉ። ሊዮኔል ሜሲ ኳስ ለማግኘትና እድሎችን ለመፍጠር በከፍተኛ ሁኔታ ቢሞክርም በውድድሩ ሙሉ አንድ ጎል ብቻ ያስተናገደው የስፔን መከላከያ ክፍል ግን ትንሽዬ ቀዳዳ እንኳን አልሰጣቸውም። የመጨረሻው የዳኛው ፊሽካ ሲነፋ ስፔን በታሪኳ ለሁለተኛ ጊዜ የዓለም ዋንጫን አክሊል ደፋች። የ48 ሀገራት ተሳትፎ የ2026 የዓለም ዋንጫ 23ኛው መድረክ በስፔን ንግስና ተጠናቀቀ። ልጅ አባቱን ቀደመ፣ ደቀ መዝሙሩ መምህሩን አሸነፈው። ስፔናውያን በደስታ ፈነደቁ፣ አርጀንቲናውያን በበኩላቸው እጅግ በሸቁ።
አልጠበቁም። ጨዋታው ከተጠናቀቀ በኋላ በሁለቱ ቡድኖች መካከል የተፈጠረው ግጭት ሊያንድሮ ፓራዴዝ ከጋቢ ጋር ያደረገው ሰጣ ገባና ግልጽ ድብድብ የምሽቱን ከፍተኛ ውጥረት የሚያሳይ ነበር። በመጨረሻም ሊዮኔል ሜሲ በ39 ዓመቱ የመጨረሻው የሚመስለውን የዓለም ዋንጫ ምዕራፉን በእንባ ሲያጠናቀቅ፣ በሌላ በኩል ግን የ65 ዓመቱ አንጋፋ አሰልጣኝ ሉዊስ ዴላ ፉንቴና ወጣቶቹ ኮከቦች ያሚን ያማል፣ ኮባርሲና የቶርናመንቱ ኮከብ ጎልደን ቦል አሸናፊ ሆኖ የተመረጠው ሮድሪ የወርቅ ዋንጫውን ወደ ማድሪድ ለመውሰድ በደስታ ሲጨፍሩ አምሽተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕና የፊፋ ፕሬዝዳንት ጃኒ ኢንፋንቲኖ ዋንጫውን ለስፔኖች በይፋ አስረከቧቸው። ቶሬስ ከጨዋታው በኋላ ይህ ጎል የ47 ሚሊዮን ስፔናውያን ሕዝብ ነው ሲል ስሜቱን ገልጿል። የ2026 23ኛው የዓለም ዋንጫ መድረክ ኒው ጀርሲ ላይ ለዘላለም ሲታወስ የሚኖር የታላቅ ድራማ ምሽት ሆኖ በስፔን አሸናፊነት ተጠናቀቀም። Pedro Porro, Williams, and thundered in for Spain by Ferran Torres! And so it is Spain's time. Spain! Your game, your culture.